ለንደን በጭጋግ ተውጣለች። የኤምሬትስ ስታዲየም መብራቶች ከሩቅ ይታያሉ። በሌላ በኩል በማንቸስተር ዝናባማ ምሽት የኦልድ ትራፎርድ የደጋፊዎች ጩኸት እንደ ነጎድጓድ ያስተጋባል። ይህ ስለ እግር ኳስ ተጫዋቾች ብቻ የሚነገር ተራ ታሪክ አይደለም። ይህ ስለ ሁለት ክለቦች ትንሣኤ፣ ስለ ሁለት ከተሞች ኩራትና ያንን ትልቅ ኃላፊነት በትከሻቸው ስለተሸከሙ ሁለት ድንቅ ጀግኖች የሚተርክ ነው። በአንድ በኩል የለንደኑ ልዑል ቡካዮ ሳካ ይቆማል። በትህትናው አድጎ በትዕግስት አልፎ ዛሬ አርሰናል የድል ምልክት የሆነው ያ ታዳጊ። በሌላ በኩል ደግሞ የማንቸስተሩ መሲህ ብሩኖ ፈርናንዴዝ ይገኛል። እንደ እሳት ነበልባል ማንቸስተር ላይ የፈነዳ የክለቡን መንፈስ ለብቻው የቀየረ ያ የማይበገር ተዋጊ። ዛሬ በምናቀርብላችሁ በዚህ ልዩ ዘጋቢ ፊልም የሳካን የጽናት ጉዞና የብሩኖን የቆራጥነት ሚስጥር በጥልቀት እናያለን። ከለንደን ጎዳናዎች እስከ ኦልድ ትራፎርድ ሳር ላይ፣ ከውድቀት ስቃይ እስከ ኮከብነት ክብር የሳካና የብሩኖ የክብር መንገድ ላይ አብረን እንጓዛለን። ተዘጋጁ። ይህ የሁለቱ ነገስታት ፍልሚያ ነው። አርሰናል በታሪኩ ካሳለፋቸው አስከፊ ዓመታት መካከል የ2018 እና 2019 የውድድር ዘመናት ይጠቀሳሉ። ክለቡ ማንነቱን አጥቶ አንጋፋዎች ተጫዋቾች ተስፋ ቆርጠው ስታዲየሙ በደጋፊዎች ተቃውሞ በሚናወጥበት በዚያ ጨለማ ወቅት ነበር አንድ ቀጭንና አይናፋር ታዳጊ ብቅ ያለው። ሳካ በ17 ዓመቱ በዋናው ቡድን ውስጥ ለመጀመሪያ ጊዜ ሲሰለፍ ዓለም ገና አልተረዳቸውም ነበር። ክለቡ በግራ ተከላካይ መስመር ላይ በጉዳት ሲታመስ አሰልጣኙ አማራጭ አጥተው ይህንን ታዳጊ ወደ ሜዳ አስገቡት። ብዙዎች ለዚህ ልጅ ከብደዋል ብለው ቢሰጉም ሳካ ግን በሜዳ ላይ ያሳየው ብስለትና መረጋጋት አስገራሚ ነበር። በዚህ የግራ ተከላካይነት ሚና ላይ ሆኖ አንድ አንጋፋ ተጫዋች ሲከላከልና ወደፊት እየሄደ ድሎችን ሲፈጥር የአርሰናል ደጋፊዎች የለንደን ብርሃን የሚል ስያሜ ሰጡት። እሱ በሜዳ ላይ ሲሮጥ የተሰበረው የአርሰናል ልብ መጠገን የጀመረ መሰለ። የሳካ ሽቅብ ጉዞ ቀጥሎ በ2021 የአውሮፓ ዋንጫ ላይ የእንግሊዝ ብሔራዊ ቡድን ዋነኛ ተጫዋች ሆነ። መላው እንግሊዝ ዋንጫው ወደ ቤቱ እየመጣ ነው ብላ በዘመረችበት በዚያች ታሪካዊ ምሽት በዌምብሊ ስታዲየም የፍጻሜው ጨዋታ ወደ መለያየት የቅጣት ምት አመራ። ገና የ19 ዓመት ወጣት የነበረው ሳካ አገሩን ለድል ለማብቃት የመጨረሻውና ወሳኛውን ኳስ እንዲመታ ኃላፊነት ተሰጠው። መላው ዓለም በትኩረት ይመለከተው ነበር። ሳካ ኳሷን አስቀምጦ ወደ ኋላ ሲያፈገፍግ በስታዲየሙ ውስጥ ያለው ጫና ሊሸከሙት ከሚችሉት በላይ ነበር። ኳሷን መታ፣ ነገር ግን የጣሊያኑ ግብ ጠባቂ አዳናት። በዚያች ቅጽበት የዌምብሊ ስታዲየም በድንገት ጸጥ አለ። የሳካ ህልም ብቻ ሳይሆን የሚሊዮኖች ተስፋ በአየር ላይ ተበተነ። ሳካ ፊቱን በእጆቹ ሸፍኖ ሲያለቅስ ዓለም ክፉኛ ስትከፋ ታየች። ከጨዋታው በኋላ ግን የከፋው መጣ። በለንደን ጎዳናዎችና በዲጂታል ዓለም ማህበራዊ ሚዲያ ላይ የማይናገሩ የዘረኝነት ስድቦችና የጥላቻ መልእክቶችን በሳካ ላይ ዘነቡ። ለሀገሩ ነፍሱን የሰጠው ወጣት በአንድ ኳስ ስህተት ምክንያት የኛ አይደለህም ተባለ። የሳካ ልብ ፉኛ ቆሰለ። ያ ፈገግተኛው ልጅ በሐዘን ተደመሰሰ። ብዙዎች ልጅ ዳግመኛ ያገግምም በስነ ልቦና ተሰብሯል ብለው ደመደሙ። ለአንድ 19 ዓመት ወጣት ያንን ሁሉ ጥላቻ መሸከም ከባድ ነበር። ሳካ ለሳምንታት ከዓለም ተገሎ በቤቱ ውስጥ ከወላጆቹ ጋር ሆኖ በዝምታ ለቀሰ። ነገር ግን እውነተኛ ጀግና የሚለካው በወደቀበት ሳይሆን በተነሳበት መንገድ ነው። አዲስ የውድድር ዘመን ሲጀመር ሳካ ወደ አርሰናል ተመለሰ። በመጀመሪያው ጨዋታ ስታዲየሙ ውስጥ ሲገባ ተቃዋሚ ደጋፊዎቹ ሳይቀሩ ተነስተው አጨበጨቡለት። ሳካ ያንን ሁሉ ጥላቻ ወደ ጉልበት ቀየረው። ሜዳ ውስጥ ሲገባ እንደ በፊቱ አይናፋር አልነበረም። ይልቁንም እንዳበሳ የሚቆጣ ተዋጊ ሆነ። በእያንዳንዱ ጨዋታ ጎል ሲያስቆጥር፣ ለአርሰናል ድልን ሲያመጣ ያችን የቅጣት ምት ከሰዎች አእምሮ እያጠፋ መጣ። በሚቀጥለውም የውድድር ዘመን ሳካ ከመቼውም ጊዜ በላይ በረታ። ጎሎቹ ዝም ብለው ጎሎች አልነበሩም። የሱ ጎሎች ለጠላቶቹ፣ ለዘረኞችና ተስፋ ለቆረጡበት ሁሉ የተሰጡ ዝምተኛ ምላሾች ነበሩ። ሳካ እያንዳንዱን ጥቃት በስኬት መለሰው። ዛሬ ላይ ሳካ የአርሰናል ብቻ ሳይሆን የእንግሊዝ እግር ኳስ ኩራትም ነው። ያቆስሎ የነበረው ልብ ዛሬ በድል እየመታ ይገኛል። የለንደኑ ልዑል ቡካዮ ሳካ በኤምሬትስ ስታዲየም የፈገግታና የጽናት ምልክት ሆኖ ሲነግስ፣ ከጥቂት ኪሎሜትሮች ርቃ በምትገኘው በማንቸስተር ከተማ ግን ሌላ አይነት እሳት ይነድ ነበር።
የሳካ ታሪክ በትህትናና በዝምታ የተሞላ ቢሆንም አሁን የምንመለከተው የዚህኛው ጀግና ታሪክ ግን በጩኸት በቁጭትና በፈጣን ለውጥ የተሞላ ነው። አርሰናል በሳካ ብርሃን ሲደሰት፣ የማንቸስተር ዩናይትድ ደጋፊዎች ግን ለዓመታት የናፈቁትን አዳኝ በናፍቆት ይጠብቁ ነበር። ስታዲየሙ መሪ አጥቶ ተጫዋቾቹ ተስፋ ቆርጠው የህልሞች ቲያትር ወደ ጭንቀት መድረክ ተቀይሮ በነበረበት ያጨለማ ወቅት አንድ የፖርቹጋል እሳት ኦልድ ትራፎርድ ላይ ፈነዳ። ስሙ ብሩኖ ፈርናንዴዝ ይባላል። እሱ እንደ ሳካ በዝግታ አልመጣም። እሱ የመጣው የክለቡን ታሪክ በአንድ ጀንበር ለመቀየር ነበር። አሁን ደግሞ ከለንደኑ ኮከብ ወጣ ብለን በማንቸስተር ምድር ነግሶ ስለሚገኘው ስለማይበገረውና ስላስገራሚው ብሩኖ ፈርናንዴዝ ሰፊውና ጥልቁን ታሪክ እንመለከታለን። የብሩኖ ፈርናንዴዝ ታሪክ የሚጀምረው በፖርቹጋል ማያ ከተማ ቢሆንም እውነተኛ ማንነቱ የተቀረጸው ግን በጣሊያን ምድር ነው። ገና በ17 ዓመቱ ቋንቋ በማያውቅበት ቤተሰቦቹ በሌሉበትና ኪሱ ባዶ በሆነበት ወቅት ነበር ህልሙን ፍለጋ ወደ ጣሊያን የተሰደደው። በዚያች ብርድና ብቸኝነት በነገሰበት የጣሊያን ዝቅተኛ ሊግ ውስጥ ብሩኖ በየምሽቱ በናፍቆት ያለቅስ ነበር። በስልክ ለቤተሰቦቹ ናፍቃችሁኛል፣ መመለስ ፈልጋለሁ እያለ ቢማጸንም በውስጥ ግን ወደ ሀገሬ የምመልሰው አሸንፌ ብቻ ነው የሚል እልህ ነበረ። የጣሊያን እግር ኳስ ለታዳጊዎች ርህራሄ የለውም። ብሩኖ እዚያው ነው እንዴት መዋጋት፣ እንዴት መሪ መሆንና እንዴት ሳይሰበሩ መውቀት እንዳለበት የተማረው። ያ በሰው ሀገር ያሳለፈው መከራ ነው ዛሬ በሜዳ ላይ ለሚያሳየው የማይበገር ስብዕናና ለማሸነፍ ላለው እብደት ዋነኛ ምክንያት የሆነው። ከጣሊያን ቆይታ በኋላ ወደ ሀገሩ ፖርቹጋል ተመልሶ ስፖርቲንግ ሊዝበንን ሲቀላቀል ብሩኖ ያከማቸው ቁጭት ሁሉ ወደ አስገራሚ ጎልና አሲስት ተቀየረ። በየጨዋታው ጎል ማስቆጠር፣ ለጓደኞቹ እድል መፍጠርና በሜዳ ላይ እንዳሰልጣኝ ማዘዝ የዕለት ተዕለት ተግባሩ ሆነ። በፖርቹጋል ሊግ ውስጥም የማይነካው ንጉስ ተባለ። ነገር ግን በውስጡ አንድ ትልቅ ጥያቄ ነበረ። በዓለም ትልቁ መድረክ ላይ በፕሪሚየር ሊጉን ራሴን ማሳየት እችላለሁ የሚል። ማንቸስተር ዩናይትድ ደጃፏን ሲያንኳኳ ብሩኖ ያንን ጥያቄ ለመመለስና የክለቡን ታሪክ ለመቀየር ዝግጁ ነበር። በጥር ወር 2020 ማንቸስተር ዩናይትድ በውጤት ማጣት ደግሞ ደጋፊው ተስፋ ቆርጦ በነበረበት ወቅት ነው ብሩኖ ፈርናንዴዝ ኦልድ ትራፎርድን የደረሰው። ክለቡ መሪ አጥቶ ተጫዋቾቹ በሜዳ ላይ ግራ ተጋብተው ነበር። ብሩኖ ገና በመጀመሪያው ልምምድ ላይ ነበር ማንነቱን ያሳየው። አንጋፋ ተጫዋቾችን ሳይፈራ እንዲህ ተጫወቱ፣ ወደፊት ሂዱ እያለ ማዘዝ ጀመረ። በመጀመሪያው ጨዋታው ሜዳ ውስጥ ሲገባ የዩናይትድ ደጋፊዎች አዲስ ተስፋ አዩ። እሱ መሪ ብቻ ሳይሆን የተሰበረውን የክለቡን መንፈስ የሚጠግን መሲህ ሆነ። ብሩኖ በመጣ በጥቂት ወራት ውስጥ ዩናይትድ ጨዋታ መሸነፍ አቆመ። ብሩኖ መጣ የሚለው መዝሙር በስታዲየሙ አስተጋባ። እሱ ተራ ተጫዋች አልነበረም። የክለቡንም የጀርባ አጥንት ለብቻው ተሸክሞ የሚያሮጥ የማይዝል ሞተር ነበር። ታሪኩ ግን ሁልጊዜ አበባ መንገድ አልነበረም። ዩናይትድ በአሰልጣኞች ለውጥ ሲታመስ፣ በውጤት ሲወርድና ትችት ሲበዛበት ቀስቱ ሁሉ ወደ ብሩኖ ዞረ። ለምን በዳኛ ላይ ይጮሃል? ለምን በጓደኞቹ ላይ ይቆጣል? ተብሎ ተተቸ። ነገር ግን ብሩኖ ለተቺዎቹ መልስ የሰጠው በሜዳ ላይ ነው። በጉዳት ሳይበገር፣ በድካም ሳይንበረከክ በየሶስት ቀኑ 90 ደቂቃ ሙሉ በመጫወት ታሪክ ሰራ። እሱ ለክለቡ ያለውን ፍቅር የሚገልጸው በጩኸትና በቁጭት ነው። ዛሬ ብሩኖ የማንቸስተር ዩናይትድ አምበል ሆኖ ሲቆም ያ በጣሊያን ብቸኝነት ሲያለቅስ የነበረው ልጅ ዛሬም የዓለም እግር ኳስ መሪ መሆኑን አረጋግጧል። የቡካዮ ሳካና የብሩኖ ፈርናንዴዝ ታሪክ ሲጠቃለል የምናገኘው ተራ የእግር ኳስ ስታቲስቲክስን ብቻ ሳይሆን የሰው ልጅ የማይበገር መንፈስ ነው። ይህ የሚያስተምረን ታላቅነት የሚገኘው በወደቅበት ሰዓት ተመልሶ በመነሳት ነው የሚል እውነት ነው። ሳካ በለንደን ጎዳናዎች የደረሰበትን የጥላቻ ናዳ ወደ ፍቅርና ወደ ድል የቀየረበት መንገድ ለሚቀጥለው ትውልድ ትልቅ ትምህርት ነው። እሱ በትህትናና በዝምታው ተራራን ማንቀሳቀስ እንደሚቻል በተግባር አሳይቷል። በአንጻሩ ደግሞ ብሩኖ ፈርናንዴዝን መሪነት በንግግር ሳይሆን በመስዋዕትነት የሚገኝ መሆኑን አስመስክሯል። በየሶስት ቀኑ ነፍሱን ሰጥቶ መጫወቱ ለክለቡ ያለው ታማኝነትና ለማሸነፍ ያለውን ጥልቅ ጥማት ለዓለም ገልጧል። ሳካ የአርሰናል ልዑል ሆኖ ተነሳ። ብሩኖ ደግሞ የማንቸስተር ዩናይትድ አዳኝ ሆኖ መጣ። አንዱ በፈገግታው ዓለምን ሲያሸንፍ፣ ሌላኛው በቁጭቱ ተራራው ይነዳል። ነገር ግን ሁለቱም በአንድ ነጥብ ላይ ይገናኛሉ። እሱም ለሚወዱት ክለብና ለሚከተላቸው ደጋፊ ያላቸው ታማኝነት ነው። ሳካ የለንደን ኩራት፣ ብሩኖ ደግሞ የማንቸስተር አለት በመሆን የየክለቦቻቸውን ማንነት ዳግም ቀርጸዋል። ወደፊት ከብዙ ዓመታት በኋላ ሰዎች ስለ እንግሊዝ እግር ኳስ ሲያወሩ
ስለ ሳካና ስለ ብሩኖ በኩራት ይተርካሉ። እነሱ ተጫዋቾች ብቻ አይደሉም። እነሱ ለሚሊዮኖች ተስፋ የሆኑ የታሪክ አሻራዎች ናቸው። የእነሱ ፍልሚያ በሜዳ ላይ ቢጠናቀቅም ያሳለፉት የጽናት መንገድ ግን ለዘላለም ሲነገር ይኖራል። ክቡራትና ክቡራን፣ ይሄ የሁለቱ ነገስታት ታሪክ ነበር። ሳካና ብሩኖ ያስተማሩን ትልቁ ቁም ነገር ቢኖር ምንም ያህል ጨለማ ቢበረታ በውስጣችን ያለው እምነት ካልጠፋ ንጋቱ አይቀሬ መሆኑን ነው። ታሪክ እዚህ ላይ ያበቃል። ተስፋው ግን ነገር ይቀጥላል። የነገስታቱ ፍልሚያ በታሪክ መዝገብ ላይ በወርቅ ቀለም ተጽፎ ይኖራል። የዛሬው ዝግጅታችን ይህንን ይመስል ነበር። የሳካና የብሩኖ ታሪክ ከወደዳችሁ አሁኑኑ ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ ድንቅ የእግር ኳስ ታሪኮችና ያልተሰሙ ምስጢራትን ሁልጊዜ እንዲደርሳችሁ የቴሌቲዩብን አሁኑኑ ሳብስክራይብ በማድረግ ቤተሰብ ይሁኑ።